አንድ ኤሌክትሪክ ምጣድ እንግዲህ ለአንድ ሰዓት ሰክተን ብንጠቀም ስንት ይቆጥርብናል የሚለውን ነው የምናየው። ብዙ ኢትዮጵያ ውስጥ ያሉት የኤሌክትሪክ ምጣዶች ትራዲሽናል ስለሆኑ 25 አምፔር ናቸው አብዛኞቹ። 25 አምፔር ታይምስ 220 ቮልቴጅ ይሄ እንግዲህ 5500 ይሆናል ማለት ነው። ይሄ እንግዲህ ዋት ነው የሚሆነው፣ ዋት ነው። አሁን ደግሞ ኪሎዋት ሃወራችንን ለማግኘት ኪሎዋት ሃወር ኢዝ ኢኳል ቱ ዋት ታይምስ አንድ ሰዓት ስለሆነ አንድ ሰዓት እናደርጋለን ሲካፈል ለ1000 ከዛ ኪሎዋት ሃወር ኢዝ ኢኳል ቱ ዋታችን 5500 ዋት ነው። ታይምስ እንልና 1/1000 ስንት ይሆናል? 5.5 ኪሎዋት ይሆናል ማለት ነው። ይሄ ምጣድ እንግዲህ ተሰክቶ በአንድ ሰዓት ውስጥ 5.5 ኪሎዋት ይቆጥራል።